ህዊ ግን በእናትሽ ታሪኩን ጨርሽልኝ። የአንቺን ህልሞች እንደሆነ ሰምቼ እንደማልጠግባቸው ታውቂያለሽ። እንዴት ቀልደሽ? በዚህ ማታ የምን የምትይው? ቤት ባይሆን ራቱ በጣም ቆንጆ ራት ነበረ። ሌላ ቀን ተገናኝተን እንደግመዋለን። እሱማ በጣም ነው የሚጣፍጠው። ያቅስቲ እኔም ራሴ ገብቼ የምበላ ይመስለኛል። የምን መብላስ ነው? ገብተሽ ጠቅላላ ብለሽ መተኛት ነው። ባይሆን ነገ ደውይልኝና እሺ ታሪኩን ትጨርሽልኛለሽ። እንደዋወላለን የኔ ቆንጆ። ደህና ደሪ። ከዓመት እስከ ዓመት ፍሬን ሳላፈራ ደረቅ እንደሆንኩኝ በራድ ወይም ትኩስ ሁለቱንም ሳልሆን እንዲያው ልብ እንዳልኩኝ አለሁኝ በቤት ለሞን መሬት እንዳጎሳቆልኩኝ Huey. Auntie Huey. Shh. Is he gone? Auntie Huey. What? ውድ ጓደኛዬ ሂዊዬ በድንገት ሳላስበው ዛሬ ለሊት ወደማላውቀው ስፍራ መጣሁ። ሲኦል ነው ብለው ነግረውኛል። የምጽፍልሽም ከዚያ ነው። በጣም የሚያስፈራ የሚያስጨንቅ ቦታ ነው። በቅጽበት ከመንገድ ወደዚህ ሲያመጣኝ ለምን ብዬ ጠይቄያለሁ። የሰጡኝ መልስ ከጠላት አላመለጥሽም፣ የጉብኝትሽን ወራት አላወቅሽም፣ የተከፈለልሽን አልተረዳሽም የሚል ነው። አንቺ ግን ታውቂ ነበር አይደል? ተረድተሽም ነበር አይደል? ግን ለምን አልነገርሽኝም ሂዊ? እንዳንቺ የሚቀርበኝ ጓደኛ ኖሮኝ አያውቅም።
ሚስጥረኛዬ ነሽ። አንድ ቀን እንኳን ሳላገኝሽ ባልኩኝ ቅር ይለኝና ትናፍቂኝ ነበር። አሁን በፍቅር ልቀስሽ ብዬ እንጂ ጠልቼሽ አይደለም። ይውይ ብዙ ቀን አብረን መዝናኛ ውስጥ ተዝናንተናል። ስለ ብዙ ነገር አውርተን መካሪ ነበርሽ። ግን ይውይ ልጠይቅሽ፣ ለምን ስለ ጽድቅ፣ ስለ ዘላለም ሕይወት፣ ስለ ቤተ ክርስቲያን አልነገርሽኝ? ፀጉራችንን ስንሰራ ሁሌም አጠገብ ላጠገብ ሆነን ነበር። ለብዙ ሰዓታት እናወራ ነበር። አንቺ ግን ታውቂ ነበር አይደል? የህይወት መንገድ የሚገኘው እንዴት እንደሆነ፣ በንስሐ እንደሆነ ሁሉንም ታውቂ ነበር አይደል? እስቲ አሁን እያነበው በፍቅር ልጠይቅሽ፣ ይውይ የኔ ቆንጆ ለምን አልነገርሽኝ? ምሳ አብረን ስንበላ ከ3 እስከ 4 ሰዓታት ይፈጅብን ነበር። ስለሄድሽባቸው ከተሞችና ስላጋጠሙሽ ነገሮች ስታወሪልኝ አፌን ከፍቼ ነበር የምሰማሽ። ግን ይውይ የኔ ጓደኛ፣ የኔ ማር፣ በመስቀል ላይ ስለተሰራው ስራ፣ ስለ ቅዱሳን ክብር፣ ስለ ንስሐ ጥቅም ለምን አልነገርሽኝ? አያስፈልጋትም ብለሽ በየጊዜው ከውጭ ስትመጪ ስጦታ ታመጭልኝ ነበረ። ዛሬ እንኳን ይዤው የነበረው ቦርሳ አንቺ ሰጠሽኝ። ራሱ አንገቴ ላይ የነበረው ሐብል እንዴ! ለኔ ስጦታ መስጠት እኮ ደስታሽ ነበረ። ግን ይውይ እህቴ መጽሐፍ ቅዱስ ለምን አልሰጠሽኝ? አልዋሽም፣ ስለ መንፈሳዊ ነገሮችን ከሌሎች ጓደኞቻችን ጋር ሆነን ስታወሩ ሰምቻለሁ። ስለ ታዋቂ ሰባኪዎች፣ ስለ ካህናት፣ ስለ ዘማሪያን፣ ስለ ዲያቆናት፣ ስለ ተማራችኋቸው ትምህርቶች ስታወሩ ሰምቻለሁ። ግን ለምን ለኔም በምስጢራተ ቤተክርስቲያን መሳተፍ መቁረብ እንዳለብኝ ለምን አልነገራችሁኝ? ለምን ከሞት እንደሚያድን ከሲኦል እንደሚታደግ አልተረካችሁልኝም? እሺ ነበር እኮ ብታስረዱኝ ስማማ እኮ ነበር። ዛሬ እንደሆነ ይኸው ሰይጣን ያለ ዕድሜ አይቀጥፈኝም ነበር። በደሙ ሸፈን ነበራ፣ መላእክቱ ይጠብቁኝ ነበራ። አሁንም አበቃ፣ ጊዜው አልፏል። ወደዚህ ስፍራ ማመጡ በጣም ያስፈራል። ህውዬ ለማስረዳት እንኳን ያስቸግራል። ማንም ወደዚህ እንዲመጣ አልፈልግም። ጓደኛዬ፣ ማሬ፣ ህውዬ፣ ሚስጥረኛዬ፣ አንቺ እኮ ልብስሽን ሲነኩብሽ አትወጂም ነበር። እኔ ግን ሌዘር ጃኬትሽን ስለብስብሽ ለዚያውም ሳላስፈቅድሽ አድርጌብሽ ሁላ ስወጣ በእነዛ በትልልቅ አይኖች ሻይት ታደርጊኝና ዝም ትይኝ ነበር። ሽቶዬ ያንቺ ሆኖ የኔ ነበር። አንቺ እኮ የልብ ጓደኛዬ፣ አስተማሪ ነበር። ስለ ብዙ ነገር ያስተማርሽኝ አንቺ። ግን ስለ መንፈሳዊ ህይወት ለምን አልነገርሽኝ? በእርሱ በአምላካችን በክርስቶስ ኃጢአትሽ እንደተሰረየልሽ የዘላለም ህይወትን እንደሚያሰጥሽ ለምን አላወራሽኝ? ብዙ ቀን ሲኒማ ስንሄድ አንድ ቀን እንኳን ቤተክርስቲያን እንሂድ ለምን አላልሽኝም? ልብ ያዘነብሽ፣ ተቀየምኩሽ ጓደኛዬ። ምንም እንኳን ባዝንብሽም ግን ሁሌም ጨክኜ አንቺን ማኩረፍ አልችልም። ታውቂያለሽ፣ መልካም ህይወት ይሁንልሽ። አምላክሽ ያሰብሽን ሁሉ ያሳካልሽ። ሁልጊዜ እወድሻለሁ ህውዬ። አንዳንድ ቦታ አልነበብ ካለሽ ደግሞ ቀለሙን ያበላሸው የተንጠባጠበው እንባዬ ነው። ደህና ሁኚልኝ አክባሪ እህትሽ፣ ጓደኛሽ፣ ሚስጥረኛ ባልንጀራሽ ማኪ ከታች ከሲኦል። ህውዬ ማኪ ማኪ ጓደኛዬ ፈልጌ ነበር። ማኪዬ ነው መኪና አደጋ ተጠቅኝ ጉልበተኛ ሰይጣን ነጠቀኝ ልጄን ለማለት ልጄ ነገር
አታስጨንቂኝ ስለ ንስሐ ጥቅም ለምን መጽሐፍ ቅዱስ ለምን አልሰጠሽኝ? መቁረብ እንዳለብኝ ለምን አልነገረኝ? እሺ ነበር እኮ ብታስረዱኝ እስማማ እኮ ነበር። ሰይጣን ያለ ዕድሜ አይቀርተኝ ነበር። በደሙ ሸፈን ነበረ። መላእክት ይጠብቁኝ ነበረ። ልብ ያዘነብሽ ተቀየምኩሽ ጓደኛዬ። በእግዚአብሔር ታመኚ